የተሰይድ ጃና ቁጣውሌዎች ሁላ ነብዩን ሲዘይሩ ነብዩ ሰለላሁ ዐለይሂ ወሰለም ለማንም አይነሱ ነበረ። የተሰይድ ጃና ሲመጡ ብድግ ይላቸው ነበረ። ለምንድን ነው ብለው አላ ወላ ስጠይቁት አራት ሻው ያለ ምንድን ነው ብለው ስጠይቃቸው ይሄ እኮ ለእኛ ተርሳችሁ ለዳን ለም ተርሳችሁ ስላችሁ ይሄ እኮ ለኡመቴ አዛኝ ነበር በመባል ያመቻ አስመስክረዋል። ከነቢያችን ሰለላሁ ዐለይሂ ወሰለም የተሰይድ ድሪስ እንዲህ ብለው አጅፋቸዋል። ነቢ የለም እንጂ ከነቢና ወዲህ ነቢ ቢኖር የዳናው ሙሉ አህመድ ይሆኑ ነበረ። ወላሂ ነገሩ እንዲህ ነበር። ነቢያቶችና ወልዮች ሀገሩን ቀይራሉ እንጂ አይሞትም አላላችሁ እንዴ? መርሐባ ነቢ መርሐባ ብላችሁ የምትዘሉት ዝም ብላችሁ ነው ማለት እንደዛ ከሆነ። ምክንያቱም ለጌታ ሰይድ ዲያና ብቻ የምነሱ ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም እናንተ ለምን ትለፋላችሁ ነው። ሌላኛው በዚህ ኡማ ውስጥ 124,000 ብቻ ነው እንዴ ወልዮቹ ያሉት? በነቢዩ ኡማ ውስጥ ሰለላሁ ዐለይሂ ወሰለም 124,000 ብቻ ከሆነ ወልዩ የቁርአን አንቀጹ እንዴት እናስገባው? አላሁ ወልዩ ለዚነ አመኑ ዩኽሪጁሁም ሚነ ዙሉማቲ ኢለ ኑር ነው የሚለው አላሁ ሱብሓነሁ ወተዓላ። በአላህ ያመኑ ሰዎች ሁሉም የአላሁ ሱብሓነሁ ወተዓላ ወዳጆች ነው የሚለው አላሁ ሱብሓነሁ ወተዓላ። ወልዮቹ 124,000 ብቻ ናቸው የሚለው ክታብ ሐዲስ አንቀጹ በየትኛው ክታብ ውስጥ ነው ያለው? የትኛው ሐዲስ የትኛው ክታብ? ወንጌል ውስጥ ነው? በዘቡር ነው? በኢንጂል ነው? በተውራት ነው? ወይስ በየትኛው ነው? ከዳናው ጋርስ ነቢዩ ሰለላሁ ዐለይሂ ወሰለም የት ሰፈር ላይ ነው የተገናኙት? እነሱ ነብዩ ናቸው ወደ ሐበሻ የመጡት ወይስ ዳና ወደ መዲና ሄደው ነው? አንድ የሞተ ሰው ወልይም ይሁን ነብይም ይሁን ከሞተ በኋላ እነሳል ወደ ዱንያ ይመለሳል የምንል ከሆነ የቁርአን አንቀጹን ልሳየት ነው የምናስገባው። ከላ ኢነሃ ከሊመቱን ሁወ ቃኢሉሃ ወሚን ወራኢሂም በርዘኹን ኢላ የውሚ ዩብዐሱን የሚለው ነቢያቶችንም ያካትታል፣ ወልያቶችንም ያካትታል። ይህን አንቀጽ የት እናስገባው? ከሞቱ በኋላ ለዳና በኋላ ነው። ለማንም ወልይ አልተነሱም፣ ለዳን ልይ ብቻ ነው የተነሱት። የትኛው ክታብ ነው ያሉት? ደግሞ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ ነቢይ የለም እንጂ ነቢይ ቢሆን ኑሮ ዳና ይሆኑ ነበር የሚለው የትኛው ክታብ ላይ ነው ያለው? የማሪዋያ ነው። አንዳንድ መሳኪኖች አላችሁ እዚህ ስር እየሄዳችሁ ዳዕዋ እንዲህ አይደረግም፣ ሕክማ የለህም፣ ጸባይ የለህም የምትሉ። አንደኛ ሕክማ ማለት ምን ማለት ነው? ሕክማ ማለት ምን ማለት ነው? ለስለስ ብሎ መናገር ነው ወይስ የሚያስፈልገውን ነገር የሚያስፈልገውን ቦታ ማስቀመጥ ነው? ወይስ እናንተ ጋር የሰው ልጅ ላይ የሚሳሳተው ሰው የሰው ልጅን ልክ የሚናገር ሰው ሕክማ የለውም፣ አንደበት የለውም። አላሁ ሱብሓነሁ ወተዓላ ላይ የሚዋሸውንና ነቢዩ ሰለላሁ ዐለይሂ ወሰለም ላይ በሸርዕ ኢስላም ስም የሚዋሽ ሰው አኽላቅ አለው። ይሄ ነው አኽላቃችሁ፣ ይሄ ነው ሕክማ፣ ይሄ ነው አንደበቱ። ይሄ አንደበት ለእናንተ ይሄ አንደበት ከሆነ ጆሮአችሁ ላይ አንጠልጥላችሁ ሂዱ። ምክንያቱም እኔ አላሁ ሱብሓነሁ ወተዓላ ላይ እየተዋሸ ቀስ ብዬ መናገር አላውቅም። ነቢያችን ሰለላሁ ዐለይሂ ወሰለም ላይ እየተዋሸ ቀስ ብለህ ተናገር ማለት ይሄ ለይሰ ሚን ባብል ሕክማ፣ ይሄ አንደበት አይደለም። ለእኔ ይሄ ደዩስነት ነው። ምክንያቱም እናንተ ራሳችሁ አንድ ሰው መጥቶ አባታችሁን ቢሳደብ እናታችሁን ቢሳደብ እንዴት እንደምትናገሩ አውቃለሁ። ነገር ግን አንድ ሰው ብድግ ብሎ ነቢዩ ላይ ሰለላሁ ዐለይሂ ወሰለም በሚቀጥፍ ጊዜ፣ አላሁ ሱብሓነሁ ወተዓላ ላይ በሚቀጥፍ ጊዜ፣ በዲን አልእስላም ስም በሚነግድ ጊዜ ቀስ ብለህ ተናገር፣ እንዲህ አይታረምም፣ እንዲህ አይነገርም፣ የዳዕዋ ሕክማ የለህም የምትሉ ሰዎች ሕክማውን ኑና ከቁርአንና ከሐዲስ ቢፈህም ሰለፍ አስረዱ። ከመቼ ጀምሮ ነው የሞተ ሰው የምነሳው? እስቲ ንገሩ። ነብይም ይሁን ወልይም ይሁን ካይለ መንካና ይህ ሰውዬ የጥመት አንጃዎች እምነት አፍርሶታል እንዳለ። ምክንያቱም የጥመት አንጃዎች ነብዩ ከሞተ በኋላ ሐድራ ላይ ከነ ሰሐቦቹ ይመጣሉ ብሎ ያምኑ ነበር። ይህ ግለሰብ ግን ነቢያችን ሰለላሁ ዐለይሂ ወሰለም ለማንም እንደማይነሳ ለዳና ውጪ ለማንም እንዳይነሳ ግልጽ አድርጎ አስቀመጠ እና ለየዓመቱ ወይም ደግሞ ሐድራ ባቆምባችሁ ወይም ደግሞ መውሊድ ባረጋችሁ ቁጥር መርሐባ ነብይ መርሐባ የምትሉት የትኛው ነብይ ነው የሚመጣው? ነቢያችን ሰለላሁ ዐለይሂ ወሰለም ለዳና ብቻ የሚነሳ ከሆነ ማለት እና ይሄን ነገር አስረዱ።